ሰላም ጤና ይስጥልኝ ውድና የተከበራችሁ የናስር ሀበሻዊ ዩቲዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላምታችን ይድረስ እንላለን። ዛሬ እንግዲህ ማሽላ ቆረጣ ነው። ጉዞ ወደ ማሽላ ቆረጣ ምን ይመስላል ውሏችን የሚለውን ተያይዘናል። እንግዲህ አንድ ጓደኛዬ ጋር እየሄድን ነው። ገና አልደረስንም፣ ረፍዷል። ውስጥ ለውስጥ ማሽላ ለማሽላ ገብተናል። ከዛም በኋላ ስንደርስ ምን ይመስላል የሚለውን እናያለን። አንዳችን የቆራጭ ምሳ አንዳችን ውሃ ተሸክመን ፊትና ኋላ ሆነን እየተማራን አኮቸኮችን። ከዛ አብዛኛው የምታውትኝ አረም ይዞታል። ለመቆረጥ ማሽላው ደርሷል። እንደምታውት ክርፌው ምናምን ደርቋል። ያው ግን ቢሆንም ትንሽ የዝናብ እጥረትም ነበረ። ከዛም አንጻር የጊዜው ማነስ ይመስለኛልና አንዱ ጤፍ ዘራው ሲል አንዱ አረምኩ ሲል አንዱ ምናምን ያው ጊዜ ሰላል ነበረ። የሁላችንም በሚባል ደረጃ አረሙ በጣም ወጥቶ ነበረ። ያው መርዝ አንዴ ሁለት ጊዜ ተረጭቷል ጸረ አረም መርዝ። ነገር ግን ሙሉ ለሙሉ አላጠፋውም። ማሳውን እኩል በኩል በሚባል ሁኔታ አረሙ እንደዚህ ይዞታል። እዚህ ጋር ባለ በቀሎች ጋጠው ከምረዋል። ጥንቅሹም ያው በክርፌው ጥንቅሹ አይለይም ስለደረሰ ለቆረጣ አይለይም። ያው ግን ዛለው ከላይ ስለሚለይ ጥንቅሽ በደንብ ነው ስንበላ ያዋል ነው። እንዲህ እያልን ከርሻችን ደረስነ። ደልሰው ቆረጣ ጀምረዋል። ገባነ አኖርነ ምሳና ውሃችንን አኖርነ ተሰልፍነ ወደ ቆረጣ። ይኸው የምታዩት እዚህ ማረማለው እኛ እርሻ ማረማለው ማለት ይቻላል። ያው ደግሞ አልፌ ወደ ጎረቤት እርሻ እየሄድኩኝ ነው። ከመንገድ በታይ ከድበታች ወደ ሀክራለ የከርሰ ምድር ሙሃለና እሱን እስኪ ላስጎብኛችሁ ብዬ እየተንቀሳቀስኩኝ ነው። ወደ ሀክሩ ያው የምታዩት አረሙ ጋር እኩል ሆኗል። አረም በጣም አውጣሊ። ወደ ሀክሩ ደግሞ ይለያል ማለት ነው። እዚህ ጋር ወደ ጥላው አድርግ ብለውትኝ ምሳውንና አሁን ይዞ ሄደ። ከጎጆዋ ሊያኖር ነው። አገዳ ትንሽ ተከምራለችና እዛ ጋር ከጎጆዋ ወደ ጥላው ይጠጋል ማለት ነው። ቋራጮቹም ታያቸው በርቀት እየቆረጡ ነው። የተቆረጠ እያመላለስንም እንዳም ሲል እየቆረጥን ነበር። ያው በመሃል ደግሞ ስልክ እያወጣን እንቀርጻለን። አለመች ሲል ደግሞ እንተዋለን። እንዲሁ ደግሞ ሲመች እየቀረጽን ማለት ነው። ይሄ ከከርሰ ምድሩ በወጣው ውሃ በሸራ ወደ ውጭ ውሃውን የሚያፈሰው ሸራ ነው። ሸራውን ተከትዬ ደግሞ ወደ ጉድጓዱ ልሄድና ጉድጓዱን አሳያችኋለሁ ማለት ነው። ጎረቤታችን ያው ውሃው የጋራ ነው። እሱ ሽንኩርት አድርጓልና ሽንኩርቱ ደግሞ ማሻአላ በጥሩ ሁኔታ ላይ ነው ያለው። እስኪኛም ማሽላውን ካነሳን በኋላ ቲማቲምና በርበሬ እንዲሁም ሽንኩርት ምን ተክለው ይሆናል እርሻውን። አሁን በተፈጥሮ ዝናብ ክረምት ስለሆነ እኛ ማሽላና ያደረግነው እሱ ሽንኩርት ይሄንን ይመስላል። ያው አረም ይዞታል፣ ይታረማል። የኮሰሉም ነው አጣጥቶታል። እንዳጋጣሚ ያዳሩን የከርሰ ምድራችን ጉድጓድችን ትመስላለች። ወደ ጉድጓዱ ንግባና ጄኔሬተሩንና የተገጠመውን ቢቢሲ ለማየት እንሞክራለን። ከሸራው ያለው ውሃ አልፈሰሰም። ያው ጄኔሬተሩ ቢቆምም ውሃው ሰላል በሸራው ውስጥ ገትሮታል ማለት ነው። ጉድጓዱ እንደዚህ ነው። ክረምት ደግሞ ውሃ በጎንና በጎን ገብቶበት ነበርና በደንብ አልተሰራም፣ አልተስተካከለም። ያው የጋራ ሲሆን ብዙ ነገር ችላ ይባላልና ማን እንደግል ወደ 90 ሺህ ብር ነው እንግዳ ፈጅተን ውሃው ብቻ የወጣው ከጄኔሬተር ምናምን ውጪና እስኪ ወደፊት ደግሞ በየግላችን ለማውጣት እያቀድን ነው። ከስሩ ሻጫፍም ላይ ስለሆነ እሱ ይሄን ይጠቀልላን ካወጣን ሁላችንም ማለት ነው። እዚህ ጋር ጥንቅሽ አለ። የክረምት ማሽላና በቀሎና ጥንቅሽ ስለሆነ ክርፌው በደንብ ላይ ያን ጥንቅሹ እዚህ ጋር ለማሳየት ሞክሬያለሁ። ወደ ቆራጮቹ ተመለስን። ከዛ እንዲህ ያልን ጊዜው አለቀ። ምሳችንን በላላንና ጉዞ ወደ የቤታችን አልነ። ውሏችን ይሄንን ይመስል ነበር። የናስር ሀበሻዊ ዩቲዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ይብዛ። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ እንላለን።